ሰላም የፎሬክስ ፋሚሊዎች እንዴት ናችሁ? የፎሬክስ ትሬዲንግ አካውንት ከፍታችሁ የፎሬክስን አድቫንስድ የሆነ ኮርስ መውሰድ የምትፈልጉ ወደዚህ ቻናል እንኳን በደህና መጣችሁ። ያው ከዚህ በፊት ዋትስ ፎሬክስ ለምን ፖፑላር ሆነ፣ ፎሬክስ ትሬዲንግ ለመጀመር ምን ያስፈልገናል የሚሉትን ዛሬ ደግሞ በዚህኛው ክፍል የምናየው ዋትስ ፎሬክስ ማርኬት የሚለው ነው። ፎሬክስ ማርኬት ማለት ግሎባል ማርኬት ፕሌስ፣ ልክ ኦንላይን ላይ እኛ እቃ ስንፈልግ ገብተን ኦርደር እንደምናደርገው ሻጮችን ፕሮዳክታቸውን ኦንላይን ላይ ልክ እንደሚያወጡት ፎሬን ኤክስቼንጅ ከረንሲ ፔሮችን ባንኮች፣ ኢንስቲቱሽኖች እንደኛው ደግሞ ሪቴል ትሬደሮች ባይ ኤንድ ሴል የምንልበት ማርኬት ፕሌስ ነው ማለት ነው ፎሬክስ ማርኬት። በዚሁ አጋጣሚ ባለፈው ቪዲዮዎችም ላይ ነግሬያቸዋለሁ። የፎሬክስ ማርኬት ፕሌስ ዓለም ላይ ቢገስት ፋይናንሻል ማርኬት ፕሌስ የሚባል ነው። ዓለም ላይ ቁጥር 1 ማርኬት ፕሌስ ነው። በቀን ውስጥ ከ7 ትሪሊዮን ዶላር በላይ የሚንቀሳቀስበት እንደሆነ በባለፈው ቪዲዮ አይተናል። ያው የማርኬት ፕሌስ ዳታዎች እንደሚያስቀምጡት ከክሪፕቶም ከስቶክም በላይ ሰፊ የሆነ የገበያ ማዕከል እንደሆነ ነው። ባይዘዌ በክሪፕቶ ላይ ራሱ ብዙ ሰዎች እየገዙ እየሸጡ ትርፍ እያተረፉ እንደሆነ ያው በሶሻል ሚዲያም እያየኑ ያለው ነገር ነው። ያው ወደዚህ ማርኬት ፕሌስ ለመነገድ ስንገባ ማርኬት ፕሌሱ ላይ የምናገኘው በፎሬክስ ትሬዲንግ ውስጥ የምንነግደው ከረንሲ ፔሮችን እንደሆነ በሰፊው አይተናል ከዚህ በፊት። በዚህ ማርኬት ፕሌስ ላይም ልክ ለመነገድ ስንገባ ሜጀር የሚባሉ ከረንሲ ፔሮች አሉ። ከነሱም ደግሞ ሌሎችም ከረንሲ ፔሮች አሉ እና ማርኬት ፕሌሱ የሚያስቀምጥልን ልክ እንደነዚህ አይነት ከረንሲ ፔሮችን ለምሳሌ ያክል XAUUSD፣ GBP USD ልክ እንደዚህ አይነት የተለያየ ሀገር ገንዘቦችን ከአንድ ሀገር ገንዘብ ጋር አርጎ በከረንሲ ፔር አማካኝነት ያስቀምጥልናል። ልክ እኛም ለምሳሌ GBP USD ስንገዛ ባይ ካለን GBPን ገዝተን አዘሴም ታይም ደግሞ USDያችንን ሴል እያረን ነው ማለት ነው። እና በፎሬክስ ትሬዲንግ ላይ ባይም ብለን ሴልም ብለን ማትረፍ እንደምንችል በባለፈው ቪዲዮ ደግሞ አስቀምጬላችኋለሁ። ያው በዚህ መልኩ መነገድ እንችላለን ማለት ነው። በዚህ ማርኬት ፕሌስ ላይ እነማን ፓርቲሲፔት ያደርጋሉ ነው ይህን ግብይት የሚፈጽሙት እነማን ናቸው የሚለውን ስናይ ከሴንትራል ባንኮች ይጀምራል። ትላልቅ ሴንትራል የሚባሉ አሜሪካ ውስጥ ያሉ፣ ሌላም ቦታ ላይ ያሉ ሴንትራል ባንኮች፣ ኮሜርሻል ባንኮች፣ ኢንስቲቱሽኖች፣ ሄጅ ፈንዶች፣ ትላልቅ ካምፓኒዎች እንደነ ጄፒ ሞርጋን፣ እንደነ ጎልድማን ሳክስ፣ ብሮከሮች፣ እንደኛ ደግሞ ሪቴልስ ትሬደሮች ሁላችንም በዚህ ማርኬት ፕሌስ ውስጥ ፓርቲሲፔት እያደረግን ተገበያይተን ትርፍንም ኪሳራንም ይዘን እንወጣለን ማለት ነው። ስለዚህ እንደ ነጋዴ አተረፍን ልንል የምንችለው አንድን ነገር በዝቅተኛ ዋጋ ገዝተን በከፍተኛ ዋጋ ስንሸጠው ነው። ስለዚህ እነዚህ ከረንሲ ፔሮች በዝቅተኛ ዋጋ ገዝተን በከፍተኛ ዋጋ ለመሸጥ ማርኬት ሙቭመንት ያስፈልጋል። ማርኬት ፕራይሱ 2000 ከሆነ 2010 መድረስ አለበት ማለት ነው። ወይ መጨመር ወይም መቀነስ አለበት። ያ ማርኬት ሙቭመንት ይባላል። ይህ ማርኬት ፕራይስ ሙቭመንት እንዴት ይፈጠራል? ይህን ማርኬት ከፍም ዝቅም እንዲል ሊያደርጉ የሚችሉት ምን አይነት ነገሮች ናቸው የሚለውን ደግሞ በቀጣይ እናያለን። ያው እንግዲህ ፕራይስ ሙቭመንት የሚፈጠረው በብዙ ነገሮች ምክንያት ሲሆን በመጀመሪያ ኒውስ ነው። ትላልቅ የሆኑ ኒውሶች ማርኬቱን ከፍና ዝቅ የማድረግ ትልቅ አቅም አላቸው። ኢንፍሌሽንም ልክ እንደዛው፣ ኢንተረስት ሬትም እንደዛው፣ ጦርነት፣ ፖለቲክስ፣ እነዚህን የመሳሰሉ ነገሮች። በተጨማሪም የትላልቅ ባንኮች ኦርደር፣ ማርኬት ሳይኮሎጂ፣ ሊኩዲቲ ግራፍ የመሳሰሉ ነገሮች አፌክት ያደርጉታል ማርኬቱ በጣም ይቅርታ ከፍና ዝቅ እንዲል ማለት ነው። ይህንን አንድ ቀለል ባለ ሪል ላይፍ ኤግዛምፕል ስናየው አንድ ዱባይ ውስጥ የሚኖር ባለሀብት አሴቱን ኢንቨስት ማድረግ ቢፈልግ ያው እንግዲህ አሁን እኛ እጃችን ላይ ያለውን የኢትዮጵያ ገንዘብ ብናስቀምጠው ኢንቨስት አናደርገው ዛሬ መግዛት የሚችለውን ነገር የዛሬ 2 ዓመት የዛሬ 3 ዓመት መግዛት አይችልም። አቅሙ እየደከመ ከመጣ እየወረደ ከመጣ የመግዛት አቅሙ እየወረደ ከመጣ ዶላር ደግሞ ኢትዮጵያ ውስጥ ስንመለከተው ስትሮንግ ነው። ኢትዮጵያ ውስጥ ብቻ ሳይሆን ከተለያየ ሀገር ሳይድ ስንመለከተው ዶላር ስትሮንግ ነው፣ የመግዛት አቅሙ ከፍተኛ ነው። ይህ ለምን ይሆናል? ለምሳሌ ፕሮዳክትን አሜሪካዎች ይሸጣሉ ወይም ቻይና ወይም ጀርመን ሊሸጥ ይችላል እና ኢትዮጵያ እንኳን ቡናን ትሸጣለች አይደለ? ቡናን የምትሸጠው ግን በዶላር ምንዛሬ ሲሆን
ዴማንድ አገኘ ማለት ነው። ስለዚህ ፕሮዳክቶችን ለመግዛት እኛ ዶላር ያስፈልገናል። ተፈላጊ ስለሆነ ዶላር ስትሮንግ ነው ማለት ነው። ስለዚህ አንድ ዱባይ ውስጥ ያለው ባለሀብት አሴቱን ኢንቨስት ሊያደርግ ቢፈልግ ወርቅም ሊገዛ ይችላል። ዶላር ላይ ኢንቨስት ዶላርም አድርጎ ሴቭ ሊያደርጉ ይችላል ባንኮች። እንደውም ሴቪንግ ፐርሰንትም አለው ተጨማሪ የሰጡት በዶላር ኢንቨስት ሊያደርግ ይችላል። ያንን ገንዘብ ኢንቨስት ካረገ በኋላ አሜሪካ ፖለቲክሷ ቢናጋ የዶላር የመግዛት አቅሙ እንደጠነከረ አይቀርም። የዶላር አቅም እየወረደ ይመጣል። አሜሪካ ጦርነት ላይ ብትገባ ያ ሰውዬ ዶላር ላይ ኢንቨስት ማድረጉን ያቆምና ወርቅ ላይ ኢንቨስት ያደርጋል ማለት ነው። በቃ በሪል ላይፍ ኤግዛምፕል ባጭሩ ማርኬት ፕራይስ ዶላር ከፍና ዝቅ ሊያደርጉ የሚችሉት ፖለቲክስ፣ ዋር፣ ኢንፍሌሽን፣ ኢንትረስት ሬት ከዚህ በፊት የዘረዘርኩላችሁ ነገሮች ናቸው። በቀጣይ ቪዲዮ ስለ ፎሬክስ ላንጉጅ፣ ስለ ፒፕስ፣ ስለ ሌቨሬጅ፣ ስለ ስፕሪድ ስለመሳሰሉት ነገሮች ደግሞ ሰፋ አድርገን እናያለን። ለዛሬ በቃናል። አመሰግናለሁ።